ሰላም ሰላም በሀያት አካባቢ በጣም ቆንጆ የሆነ 250 ካሬ ቪላ ቤት በአዲሱ አልጋ አስገብቶ የካርታ ነው ይዟል። በፍራሽ ቀጥታ ውልና ማስረጃ መግባት የሚቻልበት ነው። ግቢው ከ3 መኪና በላይ ያቆማል። ይህ ቀጥታ ዋና ኮሪደር በረንዳ አለው። ሳሎኑ ጽድት ያለ ቤት ነው። ተሽጦ የነበረ በአስቸኳይ ብር ተፈልጎ እንደገና ፈርሶ ነው። በሰውዬ ኬዝ ምክንያት በገዥ ምክንያት ፈርሶ ነው። እንደምታየው ሳሎኑ ዝቅ ያለ ነው። ኦፕን ኪችን አለው። አንድ ክራክ የለውም። ቤቱ ከተሰራ ከ3 ዓመት በላይ ሆኖታል። እንደምታየው ጽድት ያለ ቤት ነው። በዚህ ጋር ስንገባ ይሄ ኮሪደር ነው። የመኝታ ቤቶች ኮሪደር ነው። ሁሉም መኝታ ቤቶች ወደዚህ ስንዞር ዋና መኝታ ቤቱን እናገኛለን። ሳሎኑ ጥቅ ያለ ነው። እዚህ ጋር ዋና መኝታ ቤቱ የራሱ መታጠቢያ፣ ሻወር፣ ሽንት ቤት ሁሉም ያለው ነው። የተሟላ ነው። እንደምታዩት ጥቅ ያለ ቤት ነው። መኝታ ቤቱም ሰፊ ነው። 2 ሜትር አልጋም ፈለጋችሁ ሜትር ከ80 የፈለጋችሁትን ይይዛል። ቁም ሳጥኑ ስንከፍተው ሽንት ቤት ሻወሩን እናገኛለን። እንደምታዩት ሰፊ ነው መኝታ ቤቱ። ሻወር ሽንት ቤቱ በጣም ሰፊ ነው። መታጠቢያ፣ የቁም ሻወር፣ ማሞቂያ ሁሉም የተሟላ ነው። እንደምታዩት ሰፊ ሽንት ቤትና ሻወር አለው። የራሱን የቻለ ዋና መኝታ ቤቱ ማለት ነው። የሁለቱ መኝታ ቤት የራሳቸው ቁም ሳጥን አላቸው። የጋራ ሽንት ቤት ለሁለቱ አለ። ይሄ እንደምታዩት የልጆች ነው። ቁም ሳጥን የራሱ አለው። ዝጋም አንድ የልጆች አለ። ዝጋ የጋራ ዋና ሽንት ቤት ሻወር ነው። በስንወጣ 2 ሰርቪስ እና 1 ኪችን አለ ማለት ነው። ዝጋ ሳሎኑ ነው። እንደምታዩት ሳሎኑ ጥቅ ያለ ነው። ሙሉ ፐርኬ ነው። በጥራት ለራስ ተብሎ የተሰራ ቤት ነው ቤቱ። በአጋጣሚ ብር ተፈልጎ ነው በአስቸኳይ 25 ይባላል።